ለጽንስ መቋረጥ ወይም ደግሞ ውርጃ ምክንያት ሊሆን የሚችሉ ነገሮች የሚከተሉት ናቸው። ጤና ይስጥልን። ዶክተር ተክለሙስ ተስፋ እባላለሁ። በሎብ ስታር የህክምና ማዕከል የማህፀንና የጽንስ ስፔሻሊስት ሐኪም ነኝ። ክሮሞዞማል አብኖርማሊቲ ይኸውም ችግር እስከ 50% በሚሆኑ እናቶች ላይ ያጋጥማል። ያልተስተካከለ የስኳር በሽታ እንዲሁም የታይሮይድ ሆርሞን ከመጠን በላይ መጨመር ወይም ደግሞ ከመጠን በታች መቀነስ፣ በተጨማሪም የሰውነት ክብደት ከመጠን በላይ መጨመር እንዲሁም ከመጠን በታች መቀነስ፣ የማህፀን ኢንፌክሽን፣ የተለያዩ እጾችን መጠቀም እድሜ 40 ዓመት እና ከዛ በላይ ከሆኑ፣ በተጨማሪም አልኮል፣ ሲጋራ የሚጠቀሙ ከሆነ እንዲሁም በቀን 5 ኩባያና ከዛ በላይ ቡና የሚጠቀሙ ወይም ደግሞ የሚጠጡ ከሆነ ይኸውም 500 ሚሊግራም እና ከዛ በላይ ከሆነ፣ በተጨማሪም ለጨረር ተጋላጭነት ካለ። ስለዚህ ከላይ የጠቀስኳቸው አጋላጭ ነገሮችን በመጠንቀቅ የጽንሱን ደህንነት መጠበቅ ትችላላችሁ።